ውስጥ ያለፉት 12 ተማሪዎች ብቻ ናቸው። ምን ያስቃል ስትል ብሬ ስትል አንተ ራስህ እኮ ሳቅ መጥቷል። ለምን እንሰካከሳለን? የማታ ተማሪዎች ግን ይመቻችሁ። አዳሜ ጨለም ሲል እየጠበቅሽ እንሽላሊት ይመስል ግንብ ላይ ስትዳሪ እያመሸሽ እንዴት ነው ነገሩ? መምህር አልተመደበላቸውም ነበር እንዴ? 12 ተማሪ ያሁላ ሺህ የመከነ ህዝብ አስቡት እንግዲህ። አሁን ኧረ ብሬ አሁን ድጋሚ ፈትናቸው ወይ ይዘው መልሰን እንትን በላቸው። ይሄ ሁላ ወዛደር አንፈልግም። ለነገሩ በማታ ተማሪዎች አይፈርድም። እነሱም ብዙ አንጫናቸውም። የቀኖቹ ላይ በደንብ እንወርድባቸዋለን። ግን ለምን ያው አብዛኞቹ የቤት ሰራተኞች እና ጥበቃዎች ምናምን ስለሆነ ትምህርቱን ፈልገው ሳይሆን ያቺን እረፍት ሰዓታቸውን ፈልገው ነው የሚወጡት ከቤት እና ያው ኦፍኮርስ ለትምህርት ሳይሆን ተግባብተናል። ስለዚህ ይመቻቸው፣ ወይ ፈትኗቸው ወይ ከቤት እንዳታስወጧቸው። እነዚህ ሰዎች ጥበቃም ከሆንክ አርፈህ ኮትኩት ግባና እንግዲህ ሰርቫንትም ከሆንሽ ሰላጣሽን እጠቢ። ትምህርት ምንም አያደርግላችሁ። በቃ 12 ሰው ለነገሩ ጨቅ ነው እኮ 12። ቻርጀሬን ነው አደለ የጠየቅኩ? የራሴን ቻርጀር ስጠይቅህ ደግሞ ስጠኝ። ያንተ ስንት አለው አትበለኝ። ለምን እኔ 170 አይኖረውም? ምን አገባ? የራሴን ዕቃ እኮ ነው የጠየቅኩ። ይመጣል፣ ቀጥ ብሎ ይመጣና ስልክ ከተሰካበትን ቅል አድርጎ ያንተ ሞልቷል ይላል። ሞልቶ ይፍሰስ፣ ምን አገባ? የራሴ ነው ስልኩም ቻርጀሩም። ወይኔ ጉዴ! ስነ ስርዓት ያዙ። እንደዚህ አይነት ሰዎች ከድርጊታችሁ ተቆጠቡ ፕሊዝ ፕሊዝ። ይመጣና ዛሬ ኤርፎን እኔ ጋ ነው ምናምን ዘፈን። እኔ ዘፈን አልፈልግም። እኔ በእግሬ ስሄድ ማን ያዳብረኛል? እንደ ሸበላዎቹ ላውድ ስፒከር አድርጌ ስልኬን ጆሮዬ ላይ እንደዚህ ደቀኝ እየሰማው ልሄድ እንዲህ በገዛ ቃችን ሱባኤ ልመና። እናንተ እንደሙ እንግባ እንዴ እንጎዝጎዝ ለገዛ ቃችን። አንተ ረፍ እንጂ ግዙ አውጥታችሁ። የለንም ከሆነ እኛ እንገዛላችኋለን። ቴሌቶንም ጎፈንድሚም ቢሆን አቋቁመን እንገዛላችሁ። እኔ ቲሸርቴን አንጥፌ መለመን ካለብኝ እለምናለሁ። ፕሊስ አሳቀቃችሁን። ረፉ ረፉ። ሃፒ በርዝዴይ ቱ ዩ ይከበራል ከመሉ። ሃፒ በርዝዴይ ቱ ዩ። ዛሬ ቁጥር ተደፈረ ነው የምልህ አባት። ይሄንን ሼር አድርጉልኝ ለእናንተና ስም አልጠራም። ለአንደኛ ክፍለ ጦሮች 30ሺን አጣጥመሽ 2 ፈንድተሽ ምናምን ከ21 ፈቀቅ ማትይዋለች። ይሰማል። እኩያሽ የዛኔ ሕፃን እያላችሁ በቃቃ ሰበብ አሳቦ ወየ ያለሽ አሁን አርጅቶ ጋቢውን ለብሶ መቆደኒያ ዳማውን እየተጫወተ ነው። አንቺ ዘንድሮም ከ21 ራስ ላይ አልወረድሽ። ለነገሩ ኖርማል ነው። አንድ ጓደኛዬ ማለ እንደዚህ መንታት አለችውና አሁን እሱ ሲዝን 3 ላይ ደርሷል። እሷ ባለፈው ዕለት የዛሬ ሳምንት ነው ምናምን 21ን አከበርንላት። ሼም እየተያያዝን ምናምን ማለት አፋችን ይዘን ነው ለሃፒ በርዝዴይ ስንለኝ ነበር። ባይዘ ኖርማል ነው። እናንተ የፈለጋችሁትን ቁጥር ብትጠሩ እኛ ተቀብለናል። ጊዜያችሁም ስለሆነ አያሳሰብም። ጁቬዎቹ ግን ባሳችሁ። በጁቬው ባሰ። እነዚህ 60-70 የሚገመቱ ጥንት ሰዎች ብሳችኋል። በቃ አሮጊት እኮ ነች እኮ እንደዚህ ጎብጣ ምናምን በስንት ነገር ተቀስራ ቀና ያለች ሴትዮ መጣ። የዛሬ 6 ወር ነው ምናምን እኮ ነው እኔ 30 ያከበርኩት። እንዴት ነው አቆጣጠሩ? ሊገባኝ አልቻለም። 30 ጡረታ ከወጣሽ ነው ወይስ እንዴት ነው? በጣም ምንቅር ትልባለች እንደ ልጃገረዶቹ። እንደውም ባለፈው አንዷ
እንደዚህ መታ በቃ ምንቅርቅር ምናምን ነገር ስትልብኝ፣ አረ አንቺ እንደ እድሜሽ አክት አድርጊ ምናምን ነገር ስላት ሞተች። አባ እንደ እድሜው አክት የሚደረገው እሱ ብቻ ነው። ለምን ስነ ስርዓት አይኖራችሁ? ለምን ሰውን ተናጋሪ ታደርጋላችሁ? ቤተ ክርስቲያን ስትገቡ የሞት መልአክ የሚሻፍድባችሁ ሰዎች አሁን 30 ምናምን አይባልም፣ የምር አይባልም። አንቺን ግን ማለት ነው የምታመልኪው አብዝቶ ይባርክሽ። ኦልሞስት ሲዝን 4 ልደርሺ ነው እንደምናየው ከሆነ የኔ ማቱሳላ እስከ ሲዝን 100 ድረስ ያኑርሽ። የምር አስበላሻቸው። ትንሽ ሸበት ብቅ ብቅ ሲል ጣሪያቸውን እየቀየሩ ጥቁር እየቀቡ ምናምን እየመቱ እስከ ዛሬ ስንሰከስ ቆይተናል። እረፉ በዚህ አጋጣሚ ለማለት ነው። ይመቻችሁ። የጉንፋኔን ድምፅ ጠቡት አደራሽ። ተሽሎኛል። አሁን በደንብ መጮት እንጀምራለን።